ቆይ እስኪ ከዚህ ነገር እንዴት ነው ሊላቀቅ የምችለው? አንድ ሰው ቆይ ሁሉ ጊዜ አንድ ተመሳሳይ ነገር እንዴት ሊያስብ ይችላል? የኔ ልጅ ምን ሆነ ነው ብቻህን የምትበሳጨው? እንደ ጋሼ ምን መሰሎት ላለፉት አመታት ብዙ መጥፎ ጊዜያቶችን ያሳለፍኩት እና በቃ እነሱ ከቅንጭላቴ ሊጠፉ አልቻሉም። ስራ ራሱን ለመስራት ሳስብ እነሱ ናቸው የሚመጡልኝ። በቃ አልቻሉ። ተረጋጋ የኔ ልጅ። አንተ ለማለት የፈለከው ገብቶኛል። አንዴ ይዙ ጠብቀኝ፣ የትም እንዳትሄድ። ቤት ደርሼ መጣሁ። እሺ ጋሼ እጠብቃችኋለሁ። ጋሼ ምን አስበው ነው? የራበኝ መስሏቸው ምግብ ሊያመጡልኝ ነው? የኔ ልጅ የዚህ የኩባያ ውሃ ክብደት ስንት ይመዝናል? እንዴ ጋሼ የሱን ኩባያ ክብደት በትክክል መናገር አልችልም፣ ነገር ግን በጣም ቀላል ነው። የኔ ጥያቄ የዚህን የኩባያ ውሃ ለተወሰነ ጊዜ እንደዚህ ቢይዘው ምን ይሆናል? ምንም አይሆንም። እሺ የዚህን ኩባያ ውሃ ለአንድ ሰዓት እንደዚህ ቢይዘውስ ምን ይሆናል? እንዴ ጋሼ እጃችሁን ማመም ይጀምራችኋል። እሺ የኔ ልጅ ቀኑን ሙሉ በተመሳሳይ መንገድ ይህን ኩባያ እንደዚህ ቢይዘው ምንም ይፈጠር ይመስላል? እንዴ ጋሼ ቀን ሙሉ ከያዙትማ እጃችሁን በጣም ያማችኋል። ከመሙ ብዛት እጃችሁ ይደነዝዛል እና ጡንቻችሁን ተወጥሮ እጃችሁ ሊሞት ይችላል። ግን የዚህ ኩባያ ውሃ ክብደት ስለጨመረ ይመስልሃል? ጋሼ እስከማውቀው ድረስ ክብደቱ አልጨመረም። እና እኔ ልጅ ክብደት ካልጨመረ እጄን ሊያመኝና ጡንቻ ላይ እንዴት ውጥረት ሊፈጠር ይችላል? እንዴ ለረጅም ጊዜ ስለያዛችሁት ነው። እና ከዚህ ህመም ለመገላገል ምን ማድረግ ነው ያለብን? የኩባያውን ውሃ ማስቀመጥ ነው ያለባችሁ። የኔ ልጅ በትክክል ተናግረሃል። የህይወት ፈተናዎች እንደዚህ ናቸው። ለረጅም ጊዜ ስለነሱ ስታስብ መሰቃየት ትጀምራለህ። ያኔም ልትጨነቅና ልታብድ ትችላለህ። ስለዚህ ካለፉት ክስተቶች ላይ መማር ነው ያለብን። ነገር ግን ካለፉት ክስተቶች ላይ በተመሳሳይ ሰዓት ስለነሱ እያሰብክ የምትጨነቅ ከሆነ እንደዚህ ኩባያ ህይወትህ ላይ ህመም ታስከትላል።